በስልካችሁ ብቻ ልክ እንደነዚህ አይነት ዩአይ ባውንስ አኒሜሽኖችን መስራት እንደምትችሉ ታውቃላችሁ። አብዛኞቹ ሰዎች እንደነዚህ አይነት ሞሽን ግራፊክሶች አፍተር ኢፌክት እና በመሳሰሉት ቱሎች ብቻ የሚሰሩ ይመስላቸዋል። ነገር ግን ዛሬ በስልካችሁ ብቻ ላይት ሞሽን በመጠቀም በቀላሉ እንዴት እንደምትሰሯቸው አንድ በአንድ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁት ከዚህ በኋላ ዩአይ አኒሜሽኖችን መስራት በጣም ቀላል ይሆንላችኋል። ከዚህም በኋላ እንደዚህ አይነት ጸድ ቱቶሪያሎች እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁን እርግጠኛ ሁኑ። አሁን ቀጥታ ላይት ሞሽናችሁን ከፍታችሁ ተከታተሉኝ። አንተን እኮ ነው የጠበቁት። ክፍት ብሎበል የፕላስ ምልክቱን ተጭናችሁ ሬክታንግል ታስገባላችሁ። እንደዚህ ሰፋ አድርገው ሬዲየስ ልጨምርለት። ከፈለጋችሁ ሁሉንም ነገር እዚህ ውስጥ ገብታችሁ መቆጣጠር ትችላላችሁ። ከዛ ከለሩን ወደ ነጭ ልቀይረው። ከዛ በኋላ እዚህ ጋር ገብቼ እዚህ ጋር አንድ ኪፍሬም ተጋቢዬ ደግሞ እዚህ ጋር አንድ ኪፍሬም መጀመሪያ ኪፍሬም ላይ ዋይል አድርገውና ልቀንሰው እንደዚህ። ከዛ በኋላ ባውንስ እንዲሆንልኝ ግራፉን አስተካክለዋለሁ። ከዛ በኋላ የሳምሰንግ ሎጎ ላስገባው። ከታች ባስቀመጥኩላችሁ ቴሌግራም ቻናል ላይ የሚያስፈልጓችሁ ነገሮች በሙሉ አስቀምጬላችኋለሁ። እዛ ላይ ወርዷቸው። እንቀጥል። ሳይዙን እንደዚህ ካስተካክዬ እዚህ ጋር ሙቭ ኤንድ ትራንስፎርም ላይ እዚህ ጋር አንድ ኪፍሬም መጀመሪያ ላይ አንድ ኪፍሬም ከዛ እዚህ ኪፍሬም ላይ ዝቅ አደርገዋለሁ። ከዛ የቅድሟን ግራፍ እናመጣታለን ኮፒ አድርገን እዚህ ጋር ግራፍ ውስጥ ገብቼ 3 ነጥብ ነክቼ ኮፒ ከርቭ ለዋለሁ። ከዛ በዚህ ገብቼ ፔስት አደርገዋለሁ። 3 ነጥብ ነክቼ ፔስት ከርቭ። ከዛ በኋላ ጽሁፌን አስገባለሁ። S26 አልትራ ከዛ በኋላ ከለሩን ጥቁር ላድርገውና ሳይዙን ልጨምረው። ከዛ በኋላ እዚህ ወደ መጀመሪያ ላምጣውና እዚህ ጋር አንድ ኪፍሬም ከዛ ተመሳሳይ አንድ ኪፍሬም ከዛ እዚህኛው ኪፍሬም ላይ እንዲዝቅ ላድርገው። ከዛ የቅድሞን ግራፍ ሆኖ ትንሽ ዝቅ ያለ ነገር አደርግለታለሁ። ከዛ በኋላ ኦፓሲቲ ላይ ገብቼ እዚህ ጋር አንድ ኪፍሬም እዚህ ጋር አንድ ኪፍሬም ተመሳሳይ ቦታ ላይ ከዛ መጀመሪያው ላይ እንዲ ዜሮ አደርገዋለሁ። ከዛ በኋላ ይሄንን ኮፒ አደርገውና ጽሁፉን ዱፕሊኬት አደርገዋለሁ። ከዛ ከለሩን አስቀምጣለሁ ማለት ነው። ብሉ ነው ቀጠን ያለ ማድረግ እንችላለን። ከለሩን እንደዚህ ትንሽ ጠጋ አድርገዋለሁ። ይሄንንም ትንሽ ጠጋ አድርገዋለሁ። ከዛ በኋላ እዚህ ጋር ሰርክሎችን አስገባቸዋለሁ። እነዚህ የከለሮችን ማለት ነው። አንዷን አስገብቼ እሷን አስተካክላለሁ። እዚህ ጋር አንድ ኪፍሬም ጠጋቢ አንድ ኪፍሬም መጀመሪያው ላይ ዝቅ አደርገዋለሁ። ከዛ አንድ ቅድሙ ባውንስ ግራፍ ሆኖ ቀለል ያለ ነገር
ከዛ በኋላ ከለሩን በኋላ እናስተካክለዋለን። ከስልኮች ማቻ እያደረግን 3 አድርገውና ቦታቸውን አስተካክላቸዋለሁ። እንደዚህ እናፈራረቃቸዋለን። ወደ ኋላ ጠጋ ላድርጋቸው። እንዳልኳችሁ ከለሩን በኋላ እናስተካክለዋለን። ጠጋ ከፈለግን እነዚህም ኦፓሲቲ እናደርግላቸዋለን። አንድ እዚህ ጋር አንድ ኪፍሬም፣ እዚህ ጋር አንድ ኪፍሬም፣ እዚህ ጋር እንደዚህ አይነት ግራፍ አደርግላታለሁ። በቃ እንደዚህ እያደረግን ለሶስትም እናስገባላቸዋለን። ከዛ በኋላ ስልክ አይካናችን እናመጣለን። እዚህ ጋር አንድ ኪፍሬም ጠጋቢ አንድ ኪፍሬም ይሄን ዝቅ አደርገዋለሁ። ተውት። ይሄንን የቅድማን እናመጣታለን ግራፍ ግራፏን ትንሽ ዝቅ አደረገውና ታች እዚህ ጋር 3 ነጥብ ባነክቼ እዚህ ጋር ክሪት ክሊፒንግ ማስክ የሚለውን አነካዋለሁ። ከሰርኩሉ ውጭ አይታይም ማለት ነው። ያው እናስተካክላለን በኋላ እሱ ነው። እነዚህን ጠጋ ላድርጋቸውላቸውንም ትንሽ ከስልኩ በኋላ እንዲሆኑ ትንሽ ጠጋ ብለን እዚህ ጋር ክሊክ በተናችንን እንሰራለን። የመጀመሪያውን ይችነውን ተመሳሳይ እናርጋታለን ከስልኩ ከለሩን ይሄው እንዲያርጌ አለቀ። ሌሎችንም እናስተካክላለን በኋላ ስልኮችን ስናስገባ ማለት ነው። አሁን ክሊክ በተን እንስራ። ችትነት ሳይዙን ልቀንሰው። ከዛ መጀመሪያ ላይ እንዲህ ላድርገውና ኪፍሬም ከዛ ጠጋ ብዬ መጀመሪያውን እንትን ላይ አስቀምጠዋለሁ ከለር ላይ እንደዚህ። ከዛ እዚህ ጋር እንዲህ አይነት ግራፍ ትንሽ ዝቅ ላድርገው። ከዛ እዚህ ጋር ገባና ሳይዙ ላይ ማለት ነው አንድ እዚህ ጋር ክሊክ ባራሷን ለመስራት ማለት ነው። አንድ እዚህ ጋር ጠጋቢዬ እዛው አንድ እዚህ ጠጋቢዬ አንድ መሀልኛዋ ላይ ትንሽ ዝቅ አረጋታለሁ። ክሊክ በተን ተሰራው ማለት ነው። እዚህ ጋር ያሳሰስኩት ነገር መሆን የነበረበት የመጀመሪያው ላይ ሳይሆን የመጀመሪያው ስላለ መሀሏ ላይ ነው፣ እቺ ላይ ማለት ነው። እንደዚህ ነው መሆን ያለበት። ያው እዚህ አስተካክለዋለሁ ማለት ነው። ከዛ በኋላ ሁለተኛውን ከለር እንዳመጣን አድርገን ዝም እንለዋለን። ከዛ ከነካ በኋላ ይሄ ወደ ኋላ እንዲመለስ ወለታችን መልሰዋለን። ኪፍሬም እዚህ ጋር አንድ እዚህ ጋር አንድ ትንሽ ጠጋ እናድርጋት እቺን። ከዛ በኋላ ትንሽ ቆይተን ያው እንዲጠጋ አድርገ ነው አንድ አሁንም
ወደዚህ የቀደመ ክሊክ በተን እንሰራለን። እዚህ ጋር አንድ ጠጋ ብለን ጠጋ ብለን መሀልኛው ላይ ዝቅ እናደርገዋለን። ሳይዙን እናስረዝማቸው። ከዛ አሁንም እንመልሰዋለን ወደ ታች። የሚወርድበትን ሰዓት ትንሽ ጠጋ ላድርግለት። ከዛ በኋላ እዚህ ጋር ጠጋ ብዬ ትንሽ በደንብ ቆየት እላለሁ ከሌሎች አንፃር። አሁን እዚህ ጋር አንድ እንትን አስገባለሁ ኪፍሬም። ከዛ አሁን ጠጋ ብዬ እዚህ ጋር ከዛ ስልኩ ላይ አደርገዋለሁ። እዚህ ጋር ገባና እንደ ቀድሞ ክሊክ በተኗን ለመስራት አንድ ኪፍሬም ጠጋ ብዬ አሁንም መሀልኛ ላይ ዝቅ አድርገዋለሁ። እናስረዝመው። አሁንም ትንሽ ቦታዋን ትንሽ ስታለች ትንሽ ወደዚህ ወደ ስልኩ መሃል አደርገዋለሁ። ከዛ በኋላ ሙሉ ለሙሉ ይወርዳል ማለት ነው። እዚህ ጋር አንድ ኪፍሬም እንደዚህ ክሊክ በተናን ጨርሰን ሰራን። ከዛ እዛ ስልኩን ክሊክ የሚያደርግበት ቦታ ሊሄድና መጨረሻውን ልስራው ማለት ነው። እዚህ ጋር አንድ ኪፍሬም ትንሽ ጠጋቢ አንድ ኪፍሬም ከዛ እዚህ ጋር ስልኩን አወርደዋለሁ ማለት ነው። ከዛ በኋላ ባውንስ ግራፍ እናደርግለታለን። ኮፒ ላድርገው። ከዛ በኋላ ግን በግልባጭ አድርጉት ይሄንን ግራፉን ማለት ነው። እቺ ነክታችሁ እንዲህ ይገለበጣል። እንደዚህ ይሆናል ማለት ነው። ትንሽ ጠበብ ላድርገው። ከዛ መቀጠል ይሄኛው ሰርኩል ላይ እንመጣና እዚህ ጋር አንድ ኪፍሬም በስልኩ ኪፍሬም ባረግንበት ስትሬት ማለት ነው። እዚህ ጋር መጣና አንድ እዚህ ምልክት ላስቀምጥ እዚህም ጋር ከዛ በኋላ አሁን ይሄን ወደ ሰርክል እናደርገዋለን። ወደ ሰርክልነት እንመልሰዋለን ማለት ነው። ከዛ በቀላሉ እዚህ ጋር ኤክስን መታችሁ መቶ ካረጋችሁት ከዛ ዋይንም በዚህ መቶ ካረጋችሁት ይመጣላችኋል ሰርክሉ ማለት ነው። ከዛ የቀደሙ አይነት ባውንስ እንትን ቀደም ኮፒ ያደረኩትን ፔስት አደርግለታለሁ። ከዛ እዚህ ጋር መጣና እነዚህን ኤሌመንቶችን በሙሉ ፌድ አደርጋቸዋለሁ እንዳይታዩ ማለት ነው። እዚህ ጋር አንድ ገባና አንድ ኪፍሬም ጠጋቢዬ ትንሽ ጠጋቢዬ ወይም ደግሞ በዚህ በኩል አድርገው እዚህ ላይ ይሄው 0 ቴክስቱንም ገብቼ ሁሉንም 0 0
የስልኩን ግራፍ ትንሽ ወደዚህ ወደ ኋላ ጠጋ ላድርገው መታየት ስላለበት እሱ። ከዛ መቀጠል እዚህ ጋር አንድ ሰርክል አስገባና ከለሩን አረንጓዴ ወይም እንደዚህ አይነት ነገር ታደርጉታላችሁ። ከዛ እዚህ ጋር ትመጡና ተለቅ ታደርጉታላችሁ እዚህ ጋር። ከዛ ኪ ፍሬም ከፈለጋችሁ ታደርጉለታላችሁ፣ ባታደርጉለትም ችግር የለውም። ፈጠን ይበል ትንሽ። ከዛ እዚህ ጋር ድጋሚ አንድ ኪ ፍሬም ኦፓሲቲውን ቀንሰዋለሁ። ከዛ እዚህ ጋር 0 እዚህ መጨረሻ ላይ አረገዋለሁ። ደብሊኬት ላድርገውና አንዷን ትንሽ ጠጋ ከዛ በኋላ ራይት ምልክቷን እናደርጋለን ማለት ነው። ችትነት ሳይዟን ልቀንሳት። አረንጓዴ አይነት ነገር። ከዛ በኋላ እዚህ ጋር አንድ ኪ ፍሬም ትንሽ ጠጋ ላድርገው እንትኑ ራሱ እዚህ ጋር አንድ ኪ ፍሬም መጀመሪያው ላይ ትንሽ ዝቅ አደርገዋለሁ። ከዛ በኋላ የቅድሙን ባውንስ ግራፍ ፔስት። ከዛ በኋላ ኦፓሲቲውን እዚህ ጋር አንድ አደርግና መጀመሪያ ላይ 0 አደርገዋለሁ። ከፈለጋችሁ ሌላ ተጨምሩላታላችሁ። እኔ እዚህ ጋር አንድ ልጨምርለት፣ ሮቴሽን ማለት ነው። መጀመሪያ ላይ እንደዚህ ላድርገው። ፔስት ከርቭ አሁን ጸድ ሆናለች። ሳይዙን ትንሽ ልቀንሰው፣ እንዲህ በእጅ ይሻላል ኪ ፍሬም ስላለበት። እነዚህን ትንሽ ጠጋ ላድርጋቸው። እንደዚህ እንቆርጣቸዋለን ትርፉን በሙሉ። አሁን እዚህ ጋር ስልኩ ከላይ እንደምታዩት እዚህ ጋር አይታየም ስልኩ እንትን፣ እሱን እናስተካክላለን። ከዛ በኋላ ስማቸውንም እዚህ ጋር ከለር የሚናገረውን እሱንም እንቀይረዋለን፣ ስልኮችንም እንቀይራቸዋለን ማለት ነው። መጀመሪያ ላይ ስልኩን እዚህ ጋር ጥግ ድረስ መሆኑን እናረጋግጣለን፣ ከእንትኑ እኩል እንዲሆንልን ማለት እዚህ ጋር ጥግ መሆን አለበት ስልኩም። ከዛ በኋላ ስልኩን ኮፒ እናደርገዋለን። ከዛ በኋላ ቅድም ክሊፕ ማስክ አድርገንለት ነበር አይደል? ለሁለተኛው ደግሞ እናስወጣለታለን። አሁን ይሄውና እዚህ ጋር ሪሊዝ በቃ አወጣ ነው ማለት ነው። ከዛ በኋላ ለዚህኛው ኢፌክት ውስጥ እንገባና ዋይፕ ብለን ሰርች እናደርጋለን። ስታንዳርድ ሴቲንግ አንግሉን ወደ 90 እንቀይረዋለን። እንዲሁን እንቀንሰዋለን ትንሽ ወደ ላይ በደንብ ላይ እስኪደርስ ድረስ ማለት ነው። 30% አካባቢ ቢሆን አሪፍ ነው። ከዛ በኋላ ክሊክ የሚደረግበትን ቦታ ሄደን ምልክት እናደርጋለን። እዚህ ጋር
ስልኮች የሚቀየሩበትን ቦታ ማለት ነው። 1 2 እዚህ ጋር ከለር እና ስልክ የሚቀየርበት ቦታ ነው ማለት ነው። ስለዚህ እንመጣለንና ሁለቱም ስልኮች እና ከታች አንድ ሬክታንግል አለ አይደል? ይሄ ዋናው። ከዛ እሱን ሶስቱን ማርክ እናደርግና ከመሃል በዚህ ስፕሊት እናደርጋቸዋለን ከታች ይኸው። ከዛ በኋላ ታች እናወርዳቸዋለን። ከዛ ያው ለሁለተኛው ስልካችን ክሊፒንግ ማስኩን እናመጣለታለን። ይሄ ክሊፒንግ ማስክ። ከዛ ሶስተኛ ላይ እንሄዳለን። እንዳሁኑ እናደርጋለን። ሶስቱን ማርክ እናደርግና ከመሃል ስፕሊት እናደርጋቸዋለን። ዘቅ እናደርገዋለን። ይሄንንም ከዛ ሁለተኛው እንዳሁኑ ክሊፒንግ ማስክ እናስገባለታለን። ከዛ በኋላ ከለራቸውን መቀየር ነው ማለት ነው። ሁለተኛውን ነጭ ነገሯን አደርጋታለሁ። እቺስ ሳይዙን እንደዚህ ላስተካክለው። ከለር ኤንድ ፊል እዚህ ውስጥ እንገባና እቺን እንቀይራታለን ወደ ነጭ። እቺንም ሳይዙን ተመሳሳይ እናደርገው። ከዛ በኋላ እቺን ከለርዋን ሁለተኛዋን ከዚህኛው ጋር እንደዚህ ያደርገን ተመሳሳይ ነገር እናደርጋታለን ማለት ነው። ሶስተኛውን እንመጣና ይሄንን ከለር ኤንድ ፊል እንገባለን። እዚህ ጋር እንቀይረዋለን ወደዚህ። ሳይዙ ተመሳሳይ ነገር ነው። ሁለተኛውንም እንደዛው እንቀይረዋለን። ከለር ኤንድ ፊል እዚህ ጋር እንገባለን። ቹት እዚችን ከለሯ ደግሞ ሶስተኛዋን ተመሳሳይ እናደርጋታለን። እሷንም እዚህ ጋር እኩል እናድርገው እንዳይዘበራረቅ። ከዛ በኋላ እዚህ ጋር አሁን ከሬክታንግል ውጭ ሲሆን ልክ እዚህ ጋር በቃ ወደ ውስጥ ልክ መግባት ሲጀምር ሁለተኛውን እንቆርጠዋለን። ይሄንን ማለት ነው። ሁለተኛውን ስልክ እንቆርጠዋለን። እንዲሁም ትንሽ እንጨምርለት እዚህ ጋር እያያችሁ አስተካክሉት። ልከክ ብሏል ማለት ነው። አሁን መጀመሪያም እንሄድና አሁን እዚህም ጋር እንዳይሆነ ትንሽ ዘውድቅ ያለ ነገር ይኖረዋል። ሁለተኛው ስልክ እዚህ ጋር ጠጋ ብለን እንቆርጠዋለን። እዚህ ጋር የምትታይ ክፍተት አለች። አሁን እንገባና ኢንዱን ረዘም እናደርገዋለን። ከዛ በኋላ ስማቸውን እንቀይራቸው እነዚህ የከለሮችን ማለት ነው። እዚህ ጋር ቅድም ምልክት ጋር እንመጣለን። ሁለተኛ ቴክስት ያው ስፕሊት እናደርገዋለን። ከዛ እዚህ ጋር
ላይት ከዛ እዚህም ጋር እንመጣለን። ስፒሊት እናደርግና አሁንም እናወርዳታለን ታች። እዚህ ጋር ለስልኮቹና እነዚህ ለዋናው ሬክታንግል ሻዶ አድርጉለት በደንብ ያምርላችኋል ማለት ነው። እኔ ረስቼው ነው። ጨረስን ማለት ነው። አሁን ፕሮፌሽናል የሆነ ዩአይ አኒሜሽን በስልካችን ብቻ ሰራን ማለት ነው። ሁላችሁም የሰራችሁትን ከታች ባስቀመጥኩላችሁ ቴሌግራም ግሩፕ ላይ አስቀምጡልኝ። እያንዳንዳችሁን ሬት አደርግላችኋለሁ። ፒስ አውት